ሰላም እንዴት ናችሁ? አብሮች ስቴሽኖች ነን። በዛሬ ቪዲዮአችን ወደ ዱባይ የምንጓዝ ይሆናል። ዱባይ የተባበሩት አረብ ኤሚሬትስ ከተማ ስትሆን በዓለም ላይ በጣም ታዋቂ ከሆኑት ከተሞች አንዷ ነች። ዱባይ ስንደርስ የመጀመሪያ የምናገኘው አውሮፕላን ማረፊያው ትልቅና በደንብ የተደራጀ ነው። ሰዎቹም በእርጋታና በአክብሮት ይንቀሳቀሳሉ። አሁን ከአውሮፕላን ማረፊያ ወጥተን ወደ ከተማ እንገባለን። መንገዶቹም ሰፊና በጣም ጽዱ ናቸው። መኪኖች ግልጽ በሆኑ መስመሮች ይንቀሳቀሳሉ። የትራፊክ ደንቦቹም በጥብቅ ይከበራሉ። በዙሪያ ስንመለከት ረጃጅም ህንፃዎች በየቦታው ይታያሉ። አንዳንድ ህንፃዎች የወደፊቱን ይመስላሉ፣ ሌሎቹ ልዩ ቅርጽና ንድፎች አላቸው። ይህች ከተማ በእቅድና በራዕይ የተገነባች ነች። አሁን ዳውንታውን ዱባይ እየገባን ነው። ይህ የከተማው ማዕከል ነው። ከፊት ለፊታችን ቡርጅ ከሊፋ ቆመዋል። ቡርጅ ከሊፋ በዓለም ላይ ረጅሙ ህንፃ ነው። ቡርጅ ከሊፋ አጠገብ ስትቆም እና ቀና ብለህ ስትመለከት ትገረማለህ። ከላይ ስትሆን መላውን ከተማ ማየት ትችላላችሁ። በአንድ በኩል በረሃው ታያላችሁ፣ በሌላው በኩል ደግሞ በባህሩ አይታችሁ የማታውቁት አይነት እይታን ታገኛላችሁ። ከቡርጅ ከሊፋ ቀጥሎ ዱባይ ሞል አለ። ይህ የገበያ አዳራሽ ለገበያ ብቻ አይደለም፣ በህንፃው ውስጥ እንዳለ ከተማ ነው። ምግብ ቤቶች፣ ካፌዎች እና የመዝናኛ ቦታዎች ያገኛሉ። ከብዙ ሀገሮች የመጡ ሰዎችም አብረው ሲራመዱ ታያላችሁ። ዱባይ ሞል ዱባይ ምን ያክል ዓለም አቀፋዊ እንደሆነች ያሳየውታል። ብዙ ባህሎች እዚህ ይኖራሉ። ቀኑም ሲመሽ መብራቶቹ ማብራት ይጀምራሉ፣ ሙዚቃ መጫወት ይጀምራል። የዱባይ ፋውንቴኖች መንቀሳቀስ ይጀምራሉ። ውሃው በብርሃንና በድምፅ ይታጀባሉ። ሰዎቹም መራመዳቸው አቁመው መመልከት ይጀምራሉ። ይህ ቅጽበት የተረጋጋና የሚያምር እይታ ይሰጡታል። አሁን ወደ ሌላ የከተማው ክፍል እንሻገራለን። ስንሻገር የዱባይ ሜትሮን እንጠቀማለን። ሜትሮ ንጹህና ፈጣን ነው፣ ለመጠቀምም ቀላል ነው። ብዙ አስፈላጊ ቦታዎችም ያያሉ። በሜትሮ መስኮት ላይ ከተማው ሲያልፉ ቢሮዎችን፣ ቤቶችን እና ግንባታዎችን እያዩ ማለፍ ይችላሉ። አሁን ፓልም ጁሜራ ደርሰናል። ይህ ደሴት የተገነባው በባህር ውስጥ ሲሆን የዘንባባ ዛፍ ቅርጽም አለው። ይህ ቦታ ዱባይ ምን ያክል አስገራሚ እንደሆነች ያሳያል። እዚህ የቅንጦት ሆቴሎች እና የተረጋጋ የባህር ዳርቻዎችን አሉት። አየሩም ትኩስና ሰላማዊ ነው። በመቀጠል ወደ ዱባይ ማሪና እንሄዳለን። ረጃጅም ህንፃዎች ከውሃ አጠገብ ቆመው ያያሉ። ጀልባዎቹም በባህር ውስጥ ቀስ ብሎ ይንቀሳቀሳሉ እና በባህር ዳርቻ ላይ ሰዎቹም ዘና እያሉ ይራመዳሉ። ማታ ላይ ዱባይ ማሪና በጣም ታምራለች። መብራቶቹም በውሃ ላይ ያንጸባርቃሉ። ምግብ ቤቶቹም ተከፍተዋል። አካባቢው ሰላም ያለውና መንፈስን የሚያድስ ነው። አሁን ወደ ጁሜራ የባህር ዳርቻ እንሄድና እዚህ የማዕበል ድምፅ ይሰማል። ቤተሰቦችና ጎብኚዎቹም በባህር ዳርቻ ሲዝናኑ ማየቱም የተለመደ ነው። ከዚህ ቡርጅ አል አረብን ማየት ትችላላችሁ። በዓለም ላይ በጣም ታዋቂ ከሆኑ ሆቴሎች አንዱ ቡርጅ አል አረብ ነው። እንደ ዱባይ ምልክት ከባህር አጠገብ የቆመም ነው። ዘመናዊ ዱባይ ካየን በኋላ ወደ የድሮ ዱባይ እንሄዳለን። ህንፃዎቹም ይለወጣሉ፣ መንገዶቹም ያነሱ ይሆናሉ። ከተማውም ባህላዊ ስሜት ትይዛለች። በወርቅ ገበያም ውስጥ እንጓዝና ሱቆቹም በወርቅ ያበራሉ። ቅመማ ቅመም ገበያ ውስጥም እንጓዛለን። የቅመማ ቅመሞች ሽታም አየሩን ይሞሉታል። ይህ ቦታ ዱባይ እንዴት እንደጀመረ ያሳያል። ከቅንጦት በፊት ዱባይ የንግድ ከተማ ነበረች። አሁን ከተማዋን ትተን ወደ በረሃ እንሄዳለን። ህንፃዎቹም አይኖሩም፣ ጩኸት ይጠፋል። አሸዋና ሰማይ ብቻ ይቀራሉ። በረሃ ላይ ፀሐይ ትጠልቃለች። አሸዋማ ወርቃማ ሆኖ ማታ ላይ አብራችሁ ተቀምጣችሁ ባህላዊ ምግብም እየሞከራችሁ ሻይ እየጠጣችሁ ከዋክብት ሰማይ ላይ እያያችሁ ዘና ማለት ትችላላችሁ። በአጠቃላይ ዱባይ የቅንጦት ብቻ አይደለችም፣ ዱባይ የጠንክሮ መስራት ምልክትም ነች። ሰዎቹ የተሻለ ህይወትን ለመገንባትም ወደ ዱባይ ይሄዳሉ። ስለዚህ የተለያዩ ቦታዎች መንፈሳችሁ ሊያድስም ዘና ሊያረጋችሁ የሚችለው ቦታዎችም እንዲሁም ሌላ እድሎችን ለማየት እና በጣም ማራኪ ከሆኑ ቦታዎች ዱባይ አንዷ ነች። የዛሬ ቪዲዮአችን ይሄን ይመስል ነበር። ቪዲዮውን ከወደዱት ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩ።